ሰላም እንዴት ናችሁ? ዛሬ ደግሞ ሰዓት እንዴት በእንግሊዘኛ መናገር እንደምንችል እናያለን ማለት ነው። አብራችሁን ቆዩ። የሰዓት ዊላችንን እንሰራለን። 6 9 10 11 1 2 4 5 7 8 ኦኬ እንደዚህ ነው ብንል ኦኬ እንዴት በእንግሊዘኛ ለአንድ ሰው ሰዓት መናገር እንችላለን ማለት ነው። አሁን ለምሳሌ ከ6 ሰዓት እንጀምር። 6 ሰዓት ከ5 6 ሰዓት ከ10 6 ሰዓት ከ15 6 ሰዓት ከ20 6 ከ25 6 ሰዓት ተኩል 6 ሰዓት ከ35 6 ሰዓት ከ40 6 ሰዓት ከ45 6 ሰዓት ከ50 6 ሰዓት ከ55 ድረስ ያለውን እናያለን ማለት ነው። እሺ በመጀመሪያ ይሄ ማንም ያውቀው ነው። 6 ሰዓት ነው ለማለት it is 6 o'clock ማለት እንችላለን ማለት ነው በእንግሊዘኛ it is normal። ግን 6 ሰዓት ከ5 ሲሆን ምን እንላለን ነው ጥያቄው። 6 ሰዓት ከ5 ሲሆን 5 past 6 ነው የምንለው ማለት ነው። ይሄ 5 አይደል 5 ፓስት ይባላል። then 10 ፓስት እንላለን ከ10 ሲሆን። ከሩብ ሲሆን ኳርተር ፓስት ይባላል ማለት ነው። ከ20 ሲሆን 20 ፓስት እንላለን። ከ25 25 ፓስት 5 ፓስት ይባላል ማለት ነው። በዚህ በኩል ያሉትን ደግሞ ከ30 ሲሆን ሃፍ ፓስት ይባላል። ሃፍ ፓስት ይባላል። ዘን ከ35 ሲሆን እዚህ ጋር 25 ጉዳይ ለስንት ማለት ነው? ከ35 ሲሆን 25 ጉዳይ አይደለ? ለስንት ማለት ነው? ለሰባት አይደለ? it is like 25 2 ነው የምንለው እዚህ ጋር ማለት ነው። ይሄን ደግሞ 22 ነው የምንለው። then ኳርተር 2 እንላለን። ሩብ ጉዳይ ሲሆን 10 ጉዳይ ሲሆን 10 2 እንላለን። 5 ጉዳይ ሲሆን 5 2 እንላለን ማለት ነው። ልክ 7 ሰዓት ሲሆን ምን እንላለን ማለት ነው? 7 o'clock እንላለን። ስለዚህ ይሄን ስንጽፍ እንዴት ነው? what is the time አይደል ጥያቄ የሚሆነው። ስንት ሰዓት ነው ተብለን ስንጠየቅ 6 ሰዓት ከ5 ከሆነ it is 5 past 6 እንላለን ማለት ነው። 5 past 6 እንለዋለን። then it is 10 past 6 ከ10 ነው ማለት ነው። it is quarter past 6 እንላለን ከሩብ ሲሆን። then ከ20 ሲሆን it is 20 past 6 እንላለን። it is 25 past I mean it is 25 past 6 እንለዋለን ማለት ነው። ኦኬ ይሄን ሳይድ ጨረስን። ስለዚህ እዚህ ጋር እንለዋለን ሃፍ ፓስት 6 ተኩል ሆነ ማለት ነው። ዘን አሁን ደግሞ እዚህ ጋር 25 ፓስት የነበረው ምን ይሆናል ማለት ነው? 22 ለኔክስት የሚቆጥረው ሰዓት 25 to 7 ይሆናል ማለት ነው። ዘን 20 to 7 እንላለን። ዘን ኳርተር
to 7 እንላለን። 10 to 7 then 5 to 7 እንላለን። then 7 ሰዓት ሲሆን ምን እንላለን ማለት ነው? it is 7 o'clock እንላለን ማለት ነው። ስለዚህ ግልጽ ነው አይደለ? ልዩነቱ እዚህ ጋር በዚህ ሳይድ በሚዞር ሰዓት 25 ቱ ነው የምንለው። ለሰባት እየቆጠረ ስለሆነ ለሰባት እየቆጠረ ነው። እንደዚህ እየቆጠረ ነው። 20 ጉዳይ ለሰባት 25 ጉዳይ ለሰባት 20 ጉዳይ ለሰባት እንደዚህ ጉዳይ ምንለው ነው ማለት ነው ይሄኛው። ስለዚህ6:30 በኋላ ያለው ይቀየራል ማለት ነው። ግልጽ ነው ብዬ አስባለሁ። በቀጣይ ደግሞ እንደዚህ ሲምፕል የሆነ ሌላ የእንግሊዝኛ ቪዲዮዎችን ምሰራላችሁ ይሆናል። ሳብስክራይብ አድርጉ። አመሰግናለሁ።